መንፈስ ቅዱስን ከህይወታችን የሚያርቁ 5 ባህሪያት። አብዛኛዎቹ ክርስቲያኖች የማይገነዘቡት መንፈስ ቅዱስን ገፍትረው የሚያርቁ 5 ባህሪያት። ልማዶቻችን በዝምታችን የእግዚአብሔርን መገኘት እንደሚያሳዝኑ፣ የመንፈሱን ነበልባል እንደሚያጠፉና ወደ ስኬታችን የሚወስደውን በር እንደሚዘጉ ያውቃሉ? በሚሊዮኖች የሚቆጠሩ አማኞች ሳያውቁት በእግዚአብሔር ፊት ላይ በር የሚዘጉባቸውን 5 አደገኛ ነፍስን የሚጎዱና መንፈስን የሚያረክሱ ባህሪያትን እገልጥላችኋለሁ። በዚህ ቪዲዮ የእግዚአብሔርን መገኘት ከህይወታችን በዝምታ የሚያባርሩ የተሰወሩ ኃጢአቶችን እናጋልጣለን። ከእግዚአብሔር እንደራቅን ከተሰማን፣ በአምልኳችን ከቀዘቀዝን ወይም በመንፈሳችን ከደረቅን ይህ መልእክት የመቀስቀሻ ደውላችን ነው። እስከ መጨረሻው ተከታተሉ። ምክንያቱም ከነዚህ 5 ነገሮች አንዱ ሰማይ በህይወታችን ላይ ዝም እንዲል ያደረገው ዋና ምክንያት ሊሆን ይችላልና። እንጀምር። 1. ቂምና ይቅር አለ ማለት። ወዳጆቼ ሆይ እስኪ በልባችን ደጃፍ ላይ ቆም እንበልና የሕያው እግዚአብሔር መንፈስ እንዲመረምረን እንፍቀድ። መንፈስ ቅዱስን የሚያርቀው የመጀመሪያው ባህሪ ብዙውን ጊዜ የምናማካኝበት የምንሸፍነውና እንደ ሚስጥራዊ ቁስል ለዓመታት ተሸክመነው የምንዞረው ነው። እኛ ምሬት እንለዋለን፣ እንደ ትዝታ እናስመስለዋለን፣ እንደ ፍትህ እንከላከልለታለን። መጽሐፍ ቅዱስ ግን ይቅር አለ ማለት ይለዋል። ኤፌሶን 40:30-32 ክሱ በግልጽ ያስቀምጠዋል። የእግዚአብሔርን ቅዱስ መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣና ጩኸት፣ ስድብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። የእግዚአብሔር ልጅ ሆይ ምሬት ቁስል አይደለም። ቁስሉ እንዲከፈት ለማድረግ የምትወስነው ውሳኔ ነው እንጂ። ይህም ጠላትን ለመምታት የሚነድ ፍም በእጅህ እንደመያዝ ነው። በመጨረሻ ግን የሚቃጠለው ያንተ እጅ ብቻ ነው። ምሬት ሽቶ የተቀባ መንፈሳዊ ካንሰር ነው። ፈገግ ልትል ልትጮህና ልታገለግል ትችላለህ። ነገር ግን በልብ ውስጥ ምሬት ካለ የሰማይን መስኮቶች በቂም በረገገ ቁልፍ ዘግታቸዋል። ዕብራውያን 12:15 የመራርነት ስር በቅሎ እንዳያስጨንቃችሁ በማለት ያስጠነቅቀናል። ይሄም አንተን ብቻ ሳይሆን በአካባቢ ያለውን ሁሉ ያረክሳል። ተጸጥኦ፣ ጥሪና ቅባት ሊኖርህ ይችላል። ነገር ግን ቂም ስር እንዲሰድ ከፈቀድክ የመንፈስን ፍሬ በህይወት ውስጥ ይንቃል። ልክ በውጭው ደምቆ እንደሚታይ ተክል፣ ነገር ግን ከስሩ በፈንገስ በሽታ እየበሰበሰ እንዳለ ተክል ማለት ነው። በመጨረሻም ግንዱ ይወድቃል። ምሬት በጸጋው የአትክልት ስፍራ ውስጥ ያለ የስር መበስበስ ነው። ትቼዋለሁ ብለህ ታስብ ይሆናል። ነገር ግን ያ ስም ሲጠቀስ ደረት የሚጠብቅ ከሆነ፣ አእምሮ ከመለኮታዊ ቃል ይልቅ ቁስሉን ደጋግሞ የሚያብሰለስል ከሆነ ያ ስር ገና ሕያው ነው። የክብር እንግዳው ፍቅር በተቆለፈበት ቤት ውስጥ መንፈስ ቅዱስ አይገልጥም። በማቴዎስ 18:21-35 ላይ ኢየሱስ በቢሊዮን የሚቆጠረውን ዕዳ የተማረለትንና ነገር ግን ጥቂት ዕዳ ያለበትን ሰው ይቅር ለማለት አሻፈረኝ ስላለው ሰው ምሳሌ ተናግሯል። ዋናው ነጥብ እንዳያመልጣችሁ፣ ያ ሰው ሌላውን የወረወረበት እስር ቤት የራሱ እስር ቤት ሆነ። ይቅር አለ ማለት በደለኛውን ብቻ ሳይሆን ተበዳዩንም ጭምር በሰንሰለት ያስራል። ነፍስህ ከበቀል ጋር ታስራ መብረር አትችልም። መንፈስ ቅዱስ የሚያዝነው በቁስል ሳይሆን ቁስሉን ለመልቀቅ አሻፈረኝ በማለት ነው። መንፈስ ቅዱስ ደካማ ስለሆነ አይደለም፣ እርሱ ቅዱስ ስለሆነና ከተቀበለው ምሕረት ጋር ለማራመድ እንቢተኛ በሆነ ልብ ውስጥ ስለማያድር ነው። ምሬት ዕዳ አለብህ ይላል። የኢየሱስ ደም ግን ተከፍሏል ብሎ ጮክ ብሎ ይጣራል። ስለዚህ ጠይቀሃለሁ፣ ሌላው ሰው ያለብህን ዕዳ አጥብቀህ ስትይዝ የትኛውን በረከትን አነቀ? ትዝታህን አጥብቀህ በመያዝ የትኛው ሰላምህ፣ ቅባትህና መንፈሳዊ ስኬትህ ታገደብኝ? ዛሬ በሕያው የእግዚአብሔር መንፈስ እናገራለሁ። እጆችህን ክፈት፣ በደሉን ጥቀስ፣ ዕዳውን ይቅር በል፣ መዝገቡን ቀደህ ጣል። ይቅርታ ለንስሐ የሚሰጥ ሽልማት ሳይሆን የክርስቶስ ነጸብራቅ ስለሆነ ለይቅርታ አትጠባበቅ። በዚህ ቅጽበት መንፈስ ቅዱስ የልብ ቀዶ ጥገና እንዲያደርግልህ ጋብዘው። ያንን የመራራነት ስር ንቀል፣ በጸጋ ውስጥ ተተከል። ከዚያም የሚበቅለውን ተመልከት። ከአእምሮ በላይ የሆነ ሰላም፣ የማይነገር ደስታና ከነፍስህ የሚፈስ የህይወት ውሃ ወንዝ። ክርስቶስን የሰቀለውን ነገር በልብህ ይዘህ በመንፈስ ልትመላለስ አትችልም። 2. ትዕቢትና በራስ መተማመን። አሁን ደግሞ ወደ 2ኛው ባህሪ እንገባለን። ይሄ ባህሪ ረቂቅ፣ በሰዎች ዘንድ ተቀባይነት ያለው እንዲያውም በዚያ ዓለም የሚከብር ቢሆንም ለመንፈስ ግን መርዝ ነው። እርሱም ትዕቢትና በራስ መተማመን። ያዕቆብ 4:6 እንዲህ ሲል በግልጽ ይጮሃል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ይህን ደግመህ ስማው፣ እግዚአብሔር ትዕቢተኞችን ይቃወማል። አስበው እስኪ። ትጸልያለህ፣ ትጾማለህ፣ ታገለግላለህ፣ ትመጸውታለህ፣
ነገር ግን የምትፈልገው አምላክ ራሱ አንተን እየገፋ ነው። ምክንያቱም ጥንካሬ ሁሉ ያንተ እንደሆነ ስላሰብክና ራስን ማዕከል ስላደረግ። ትዕቢት ማለት ትምክህት ብቻ አይደለም፣ ነፃነትን መሻትም ነው። መንፈስ ቅዱስ ከመራህ በላይ በራስ እውቀት፣ በራስ ስልት፣ በራስ ስምና በራስ ጉልበት መታመን ነው። ይሄ ልክ በሌሊት በከባድ ጭጋግ ውስጥ እንደ መንዳት ነው። ከፊት ያለውን ማየት አትችል። ነገር ግን ፍጥነትን ቀንሰ እግዚአብሔር እንዲመራ ከመፍቀድ ይልቅ ነዳጁን አጥብቀ ትረግጣለህ። በዚያ ጭጋግ ውስጥም ለማየት ትታገላለህ። ትዕቢት የሚያደርገው ይህንን ነው። የመንፈስን መስታወት በጭጋግ ይሸፍነዋል። የራስህ የፊት መብራትም ወደ አይን ተመልሶ በማንጸባረቅ ያሳውርሃል። ነገር ግን የትህትናን መስኮት ስትከት የመንፈስ ነፋስ እይታን ያጠራልሃል። አንድ ታሪክ ልንገራችሁ። በሁለተኛ ዜና መዋዕል 32 ላይ ንጉሥ ሕዝቅያስ ለሞት የሚያደርስ ሕመም ይዞት ነበር። እግዚአብሔር በተአምር ፈወሰው። መጽሐፍ ቅዱስ ግን በልቡ ያለውን ሁሉ ያውቅ ዘንድ እግዚአብሔር ይፈትነው ዘንድ ተወው ይለናል። ሕዝቅያስ ምን አደረገ? ራሱን አሳየ። ምስክርነቱን ወደ ሽልማት ቀየረው። ክብሩን ለእግዚአብሔር ከመስጠት ይልቅ ወደ ራሱ አዞረው። የእግዚአብሔር ልጅ ሆይ ተጠንቀቅ። ስኬት በዙሪያ ሁሉ አንተን ብቻ የምታይበት የሴት መስታወት ቤት ሲሆን አደገኛ ነው። ትንፋሽ የሰጠህን በሩን የከፈተልህን ምን እንደምትሰራ እንኳን በማታውቅበት ጊዜ ደግፎ ያቆመህን አምላክ ትረሳዋለህ። ልክ ሁል ጊዜ በስልኩ የፊት ካሜራ ራሱን ብቻ እንደሚያይ አንግል እንደሚያስተካክልና መብራት እንደሚፈትሽ ሰው ትሆናለህ። በዚህ መሃል ግን እግዚአብሔር በአንተ በኩል ሊያደርገው የሚፈልገውን ታላቅ ሰማያዊ ትዕይንት ሳታየው ትቀራለህ። ትዕቢት ልክ እንደ መሬት ስበት ነው። ቀስ በቀስ ግን በእርግጠኝነት ወደ ታች ይጎትታል። ጸጋ ግን ወደ ላይ ያነሳል። ልክ ክንፎች ነፋስን ተገን አድርገው እንደሚበሩት ትሑታን ከፍ ይላሉ። ይሄ የሚሆነው በጉልበት ሳይሆን እጅ በመስጠት ነው። ያዕቆብ 4:10 በጌታ ፊት ራሳችሁን አዋርዱ እርሱም ከፍ ያደርጋችኋል ይለናል። ትዕቢት ይሄንን እኔ እችለዋለሁ ይላል። መንፈስ ቅዱስ ግን እንግዲያውስ እስከማትችል ድረስ እጠብቅሃለሁ ይልሃል። በራስ መተማመን ከመለኮታዊ አጋርነት ጋር ያለውን በር ይቆልፋል። ብዙዎቻችን የዛልነው ስራው ስለከበደን ሳይሆን ብቻችንን እየተሸከምነው ስለሆነ ነው። ዛሬ ራስን ጠይቅ። በየትኛው የህይወቴ ክፍል ነው መጸለይን አቁሜ በራሴ መተማመን የጀመርኩት? መንፈስ ቅዱስን ሳልጠይቅ ማቀድ የጀመርኩት የቱ ጋር ነው? መንፈስ ቅዱስ ያንተ አማካሪ አይደለም፣ እርሱ ያንተ አዛዥ ነው። እርሱ አጃቢ ሳይሆን የሁሉ ምንጭ ነው። እርሱ ለድነት ብቻ ሳይሆን ለቅድስና፣ ለዕለት ተዕለት መመሪያ፣ ለትዳር፣ ለገንዘብ፣ ለአገልግሎትና ለአእምሮ ሰላም ያስፈልግሃል። ትህትና ማለት ስለ ራስ አሳንሰ ማሰብ አይደለም፣ ይልቁንም ስለ ራስ የምታስበውን ጊዜ መቀነስ ነው። ጠዋት ስትነሳ መንፈስ ቅዱስ ሆይ ያላንተ ይህንን ቀን መወጣት አልችልም ማለት ነው። በኤርትራ ባህር ፊት ቆመ በራስ ጀልባ ለመስራት ከመታገል ይልቅ በትርህን አንስተ እግዚአብሔር ባህሩ እንዲከፍለው መፍቀር ነው። ትዕቢት ግንቦችን ይገነባል፣ ትህትና ግን መሰዊያዎችን ያነጻል። አንደኛው የሰማይን ዝምታ፣ ሌላኛው ደግሞ የሰማይን እሳት ያመጣል። መንፈስ ቅዱስ ለስልጣን ካንተ ጋር አይታገልም። አንተ ለመንበርከክ እስክትዘጋጅ ድረስ ወደ ኋላ ይላል። ሶስተኛ የዘውትር የዝሙት ኃጢአት። ወደዚህ እውነት ስንመጣ ታላቅ የመንቀጥቀጥ ዝምታ አለ። ይሄ የሆነው ቃሉ ግልጽ ስላልሆነ ሳይሆን የሰው ልጅ ልብ ብዙውን ጊዜ ግትር ስለሆነ ነው። ነገር ግን ቤተ መቅደሱ ዘውትር በሚረክስበት ቦታ መንፈስ ቅዱስን ሙሉ በሙሉ መቀበል አይቻልም። መጽሐፍ ቅዱስ በአንደኛ ቆሮንቶስ 6:18-20 ላይ በጥብቅ ይማጸናል። ከዝሙት ሽሹ፣ ስጋችሁ በእናንተ የሚኖረው ከእግዚአብሔርም የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? እዚህ ጋር ምንም ግር የሚል ነገር የለም። የዝሙት ኃጢአት አካላዊ ብቻ አይደለም፣ መንፈሳዊ ወረራም ነው። ሰማይ እርግብ የሆነው መንፈስ ቅዱስ በረከሰ መቅደስ ውስጥ አይኖርም። የዘውትር የዝሙት ኃጢአት የስጋ ፍላጎትን ማርካት ብቻ አይደለም፣ ቅዱሱን ስፍራ ዘውትር መድፈር እንጂ። ይሄ በአንድ ወቅት የተፈጠረ ስህተት፣ ድንገተኛ መንተባተብ ወይም የድካም ጩኸት አይደለም። የእግዚአብሔር ጸጋ ንስሐ ለሚገቡት ይበቃል። መንፈስ ቅዱስን ገፍትሮ የሚያርቀው ግን ልማድ የሆነው ነው። ንስሐ የማይገባበት ያልተገታ ደጋግሞ የሚከሰትና የአማኙን ሕሊና የሚያደነዝዝ እርኩሰት ነው። ይህም ውግዘት ቀስ በቀስ በሹክሹክታ እንዲተካና ስምምነት የህይወት መንገድ እንዲሆን ያደርጋል። ይሄ ከምድጃ ውጪ በእሳት የመጫወት ያህል ነው። ስሜት የእግዚአብሔር ፈጠራ መሆኑን አስተውሉ። ስሜት በቃል ኪዳን ድንበር ውስጥ እንዲነድ የተፈጠረ መለኮታዊ ነበልባል ነው። በትዳር ውስጥ ይሞቃል፣ ይፈውሳል፣ ያስራልም። ነገር ግን ያው እሳት ያለ አንዳች ገደብና ቁጥጥር እንዲለቀቅ ሲደረግ የህይወትንና የዕጣ ፋንታን ወለል ያቃጥላል። በምድጃው ፊት ያለውን የብረት መረብ አስቡት።
ያ ቀለል ያለ መረብ ፍሙ ወደ ምንጣፉ እንዳይዘል ይከላከላል። የእግዚአብሔር ድንበሮች ያ መረብ ናቸው። የእርሱ ትእዛዛት የእስር ቤት ግድግዳዎች አይደሉም፣ ይልቁንም የመከላከያ አጥሮች ናቸው። ከዝሙት ሽሹ የሚለው እያንዳንዱ ትእዛዝ ደስታህን ለመንጠቅ ሳይሆን ደስታህን ጠብቆ ለማቆየት ነው። እነዚያን ድንበሮች ስታፈርስ ሙቀት ብቻ አይደለም የምታመጣው፣ መላውን ቤት ነው የምታቃጥለው። ሳምሶንን አስታውሱ። በሕይወቱ ላይ የነበረው ቅባት ወደር የሌለው ነበር። የተመረጠ ኃይል የለበሰና የተቀደሰ ነበር። ነገር ግን ስምምነት በሹክሹክታ መጣ። መሳፍንት 16 ልክ እንደ ማስጠንቀቂያ ፊልም ይገልጸዋል። ሳምሶን በደሊላ ጭን በተቀመጠ ቁጥር የሚቆጠረው ጸጉሩ ብቻ አልነበረም፣ ቅድስናውም ጭምር እንጂ። እያንዳንዱ ግንኙነት፣ እያንዳንዱ ንክኪና እያንዳንዱ የተጋራ ሚስጥር የኃይሉን ክር የሚበጥስ መቀስ ነበር። በመጨረሻም አንድ ቀን ሲነሳ እግዚአብሔር ከእርሱ እንደራቀ አላወቅም ነበር። አምላኬ ሆይ መንፈሱ ጥሎት ሄዶ እርሱ ግን አልተሰማውም ነበር። ያልተገታ የሥጋ ምኞት አሳዛኝ ውጤት ይሄ ነው። ያሳውርሃል። ጥንካሬ ጥሎ በሄደበት ሁኔታ አሁንም ጠንካራ እንደሆንክ አድርገህ እንድታስብ ያታልልሃል። ከሁሉ በላይ የሚያሳዝነው ደግሞ የደሊላ ጭን ከእኛ ፈጽሞ የማይርቅ መሆኑ ነው። ዛሬ በስልኮቻችን፣ በመኝታ ቤቶቻችን፣ በንግግሮቻችንና በሚስጥራዊነት ይመጣል። ነገር ግን ኢየሱስን ከሙታን ያስነሳው ያ መንፈስ በልማዳዊ ርኩሰት ላይ በሩን ለመዝጋት ባልፈለገ ቤት ውስጥ በነፃነት ሊኖር አይችልም። በግልጽ ልንገራችሁ፣ ስጋችሁ ቤተ መቅደስ ነው እንጂ ሆቴል ወይም መጫወቻ ስፍራ ወይም የስጋ ደስታ ስቱዲዮ አይደለም። ቤተ መቅደስ ራስን ለዘውትር የዝሙት ኃጢአት አሳልፈ የሰጠ ዕለት ሕግ እየጣስክ ብቻ አይደለም፣ ይልቁንም ባለቀለም መስታወት ባለው ቅዱስ መቅደስ ላይ ግራፊቲ ማለትም የጎዳና ላይ ስዕል እንደመቀባት ነው። አንድ ያጌጠ ካቴድራል በአይነ ህሊናችሁ ሳሉት። ባለቀለም መስታወትና የወርቅ ቅስቶች ያሉት ነገር ግን በድንገት በስዕል ተበላሽቶና ረክሶ አስቡት። ማህበረሰቡ ያዝናል፣ ፍትህንም ያስተጋባል። ብዙዎቻችን ግን በየሳምንቱ መጨረሻ በራሳችን መቅደስ ላይ ያንኑ እናደርጋለን። ስሙንም ፍቅር ወይም ነፃነት ወይም ተራ ነገር እንለዋለን። እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ረክሳችሁ ለመኖር እጅግ ውድ ናችሁ። በተራ ኃጢአት ለመርከስ እጅግ ቅዱስ ናችሁ። እግዚአብሔር ስጋችሁን የሰራው መንፈሱ እንዲያድርበት እንጂ ጠላትን እንዲያስተናግድበት አይደለም። ስለዚህ ራስህን ጠይቅ። በምመለከተው ነገር፣ በምነካው ነገርና ሌሊቶችን በማሳልፍበት መንገድ መንፈስ ቅዱስ ይደሰታል ወይስ ጠዋት ጠርቼው እኩለ ሌሊት ላይ ገፍትሬ አወጣዋለሁ? መሰዊያው በታዛዥነት እጦት አመድ በተሸፈነበት ቦታ ያቺ እርግብ ማለትም መንፈስ ቅዱስ አታርፍም። የስሜት ነበልባል በቦታው ሲሆን ውብ ነው፣ ካልተገታ ግን ገዳይ ነው። አሁን ምድጃውን የምናድስበት ጊዜ ነው። መቅደሱን የምናድስበት ጊዜ ነው። መንፈስ ቅዱስን ወደ ቅድስና የምንጋብዝበት ጊዜ ነው። የምንቀደሰው ቤተክርስቲያን ስለጠየቀችን ሳይሆን የሕይወታችን ዕጣ ፋንታ በእርሱ ላይ ስለተመሰረተ ነው። የንጉሱ የሆነውን ስጋችሁን ለኃጢአት ማከራየቱን አቁሙ። አራተኛ፣ የዘውትር ቅሬታና ምስጋና ቢስነት። ይሄ የሚቀጥለው ባህሪ በሰው አይን ትንሽ ሊመስል ይችላል። በመንፈሳዊው ዓለም ግን ድምፁ እጅግ ከፍተኛ ነው። የዘውትር ቅሬታና ምስጋና ቢስነት። ይሄ ስለ መጥፎ ቀን ወይም በመከራ ውስጥ ስለሚፈስ እውነተኛ እንባ አይደለም። ይሄ እያንዳንዱን አቅርቦት ወደ ችግር፣ እያንዳንዱን ተአምር ደግሞ ወደ ተራ ትዝታ የሚቀይር የልብ አመለካከት ነው። ዘኍልቍ 11 የሚያጉረመርም ልብ ያለውን ጥልቅ ቁስል ይገልጣል። የእስራኤል ሕዝብ ገና ከግብጽ እንደወጡ ማልቀስ ጀመሩ። ያለቀሱት ግን ስለ ኃጢአታቸው ወይም ስለ አምልኮ ወይም እግዚአብሔርን ተጠምተው አልነበረ፣ ይልቁንም የባርነትን ምግብ ስለናፈቁ እንጂ። እግዚአብሔር መና ሰጥቷቸው ነበር፣ የመላእክት እንጀራ፣ ከሰማይ የመጣ ምግብ፣ በመለኮታዊ ክብር የተጥለቀለቀ ሲሳይ። እነርሱ ግን ስጋ ፍለጋ ጮሁ። የግብጽን ዱባ አስታወሱ እንጂ ሰንሰለቱን ረሱት። ከቅድስና ይልቅ ቅመማ ቅመም አማራቸው። መጽሐፍ ቅዱስም ሕዝቡም ማጉረምረም በጀመሩ ጊዜ በእግዚአብሔር ፊት ክፉ ሆነ ይላል። ማጉረምረም ዝም የሚባል ነገር አይደለም፣ እግዚአብሔርን ያሳዝነዋል። በሰማያዊው ሞገድ ላይ እንደ ረብሻ ድምፅ ነው። ስታጉረመርም ያንን ቀጭን ዝምታ ማለትም የእግዚአብሔርን ድምፅ መስማት አትችልም። ልክ ሬዲዮ ለማዳመጥ ስትሞክር በጣቢያዎች መካከል በሚፈጠር ረብሻ እንደመታወቅ ነው። ልብህ በማጉረምረም ረብሻ ተሞልቶ ሳለ የሰማይን ድምፅ በግልጽ መስማት አትችልም። ፊልጵስዩስ 2:14 ምክር አይደለም ትእዛዝ ነው እንጂ። ሁሉም ያለ ማጉረምረምና ያለ መከራከር አድርጉ ይለናል። ምክንያቱም የምስጋና መኖር ወይም አለመኖር የሕይወትን ድባብ ይወስነዋልና። ማጉረምረም ተላላፊ ነው፣ ይበዛል፣ እይታንም ይመርዘዋል፣ ሲሳይህን ወደ ቅጣት ይቀይረዋል። ትልቁ አሳዛኝ ነገር ደግሞ ይሄ ነው። ባማረክ ቁጥር የምትቀበለው ነገር ይቀንሳል።
እግዚአብሔር ምስጋና ቢስነትን አይመግብም፣ በሐዘን የተሸፈነ አመፅን አይባረክም። መዝሙር 103 ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም ሁሉ አትርሺ ይላል። ነፍስ እንድታስታውስ መታዘዝ አለባት፣ ምክንያቱም ትውስታ የምስጋና መገኛ ስፍራ ነውና። ምስጋና ቢስነት መርሳት ብቻ አይደለም፣ በትዕቢት የሚመጣ መንፈሳዊ የመርሳት በሽታ እንጂ። ምስጋና በሌለበት ቦታ ደግሞ የእግዚአብሔር መንፈስ ይታነቃል። አመስጋኝ ለመሆን ተጨማሪ ገንዘብ፣ ተጨማሪ ተአምር ወይም ተጨማሪ ሞገስ አያስፈልገንም። የሚያስፈልገን የተሻለ ትውስታ ነው። ከየት እንደመጣን በማሰብ ማስታወስ ያስፈልገናል። መንገድ ያበጀልንን ጊዜያት እናስብ። በሳምባችን ውስጥ ያለውን ትንፋሽ፣ በደረታችን ውስጥ ያለውን ትርፍ፣ በስህተታችን ላይ ዛሬ ምህረትን የሚያፈሰውን መስቀል እናስብ። ምስጋና እንዲሁ የሚመጣ ስሜት ሳይሆን መንፈሳዊ ዲሲፕሊን ነው። ሚስጥሩም ይሄ ነው። ምስጋና የመንፈስ ቅዱስን እንቅስቃሴ ያፋጥነዋል። ልክ እንደ ሞተር ማፋጠኛ ነው። ስታመሰግን ነገሮች በፍጥነት ይንቀሳቀሳሉ። ምስጋና ስታቀርብ ግንቦች ይወድቃሉ። በምድረ በዳ ስታመልክ መና ይበዛል። ስታጉረመርም ግን በእግዚአብሔር ሞገስ ላይ ድንገተኛ ፍሬን እንደመያዝ ነው። ልትወርሰው የሚገባህን በረከት ታቆመዋለህ። ስለዚህ አሁን እፈትንሃለሁ፣ ንግግርህን መርመር። በዚህ ሳምንት ቃላቶች ምን እያሳዩ ነበር? ግብጽ በንግግሮች ውስጥ ቅመም ሆናለች ወይስ በዝማሬና በክብር ድምፅን ከፍ አድርገሃል? 1 ደቂቃን ወስደህ ምስጋናን አዝንብ። ስለ ትንፋሽህ፣ ስለ ምህረትህ፣ ስለ ተኝተህ ሳለ በጨለማ ስለተዋጋለህ ውጊያዎች አመስግነው። ላልደከምክበት ደስታ፣ ትርጉም ለማይሰጥ ሰላም፣ ስለ መስቀሉ፣ ስለ ደሙ፣ ስለ መንፈሱ አመስግነው። አእምሮህን ልትስት በነበርክበት ቅስበት ጸጋው ስላጸና አመስግነው። ማጉረምረም ሰማያትን ይዘጋል፣ ምስጋና ግን መስኮቶችን ይከፍታል። እያማረርክ መገለጥን አትጠብቅ፣ እያጉረመረም ማደግ አትችልም። መንፈስ ቅዱስ ምስጋና ቢስ በሆነ ልብ ውስጥ አይቆይም። 5ኛ ዝቅተኛ መንፈሳዊ ትጋት ወይም መንፈሳዊ ግዴለሽነት። መንፈስ ቅዱስን የሚገፋው ይሄ የመጨረሻው ባህሪ ከሁሉ በላይ ድምፅ አልባ ገዳይ ነው። አመፅ አይደለም፣ ስድብ አይደለም፣ ግልጽ የሆነ ተቃውሞም አይደለም። ነገር ግን ቀስ በቀስ በየቀኑ የሚከሰት ቸልተኝነት ነው። በትኩረት ማጣት የሚመጣ አደገኛ መንሸራተት፣ በነፍስህ ጎማ ላይ ያለ ቀዳዳ ነው። መጀመሪያ ላይ አይሰማህም። ዛሬ ጸሎት ይቀርሃል፣ ነገ ቃል ማጥናት ይዘለላል። አንድ ቀን ሳምንት ይሆናል፣ ሳምንት ወር ይሆናል። ሳታውቀው በመሰዊያ አቅራቢያ ትኖራለህ እንጂ ምንም አይነት መስዋዕት አታቀርብም። አሁንም ክርስቲያን ነኝ የሚል ስም አለ። ነገር ግን በአንድ ወቅት ያቃጥልህ የነበረው እሳት ወደ ልማድ ቀዝቅዟል። አሁንም ቤተክርስቲያን ትሄዳለህ፣ ነገር ግን ለእግዚአብሔር አትቃጠልም። እጆችህን ታነሳለህ፣ ልብ ግን አብሮ አይነሳም። ቃሉን አልፎ አልፎ ታነባለህ፣ ግን አይወጋህም። በዚህ ሁሉ መሃል መንፈስ ቅዱስ ይጠብቃል። የሚያሳዝነው አመፃ ሳይሆን መጥፋትህ ነው። ሐዋርያው ጳውሎስ በአንደኛ ተሰሎንቄ 5:19 ላይ መንፈስን አታጥፉ ሲል በጥብቅ ይማጸናል። አትካዱ ወይም አትታዘዙ አላለም። አታጥፉ፣ አታፍኑ ነው ያለው። ማጥፋት ማለት ቀድሞ ይነድ የነበረውን ነገር ማጥፋት ማለት ነው። እሳቱን መጥላት ሳይሆን ማገዶ መከልከል ነው። ልክ በእብነ በረድ የተሰራ የሚያምር የእሳት ምድጃ አስቡት። ሁሉም ያደንቀዋል፣ ነገር ግን እንጨት ስለሌለው ቀዝቃዛ ነው። ምንም ያህል ውብ ቢመስልም ሙቀት የለው። በተመሳሳይ መንገድ አንዳንዶቻችን መንፈሳዊ መስለን እንታያለን፣ ነገር ግን ማገዶውን ማለትም ጸሎትን፣ አምልኮንና ቃልን ማቅረብ አቁመናል። በውስጣችን እንቅስቃሴ ቢሰማን ምን ይደንቃል? ወዳጄ ሆይ የእግዚአብሔርን መገኘት ለማጣት የግድ መርገም አያስፈልግም። መፈለግህን ማቆም ብቻ ይበቃሃል። መንፈስ ቅዱስን ለማሳዘን የግድ መካድ አያስፈልግም። መቀበልህን ማቆም ብቻ ይበቃል። እርሱን የሚያባረረው ሁል ጊዜ ክፋት አይደለም፣ አንዳንድ ጊዜ ግዴለሽነት ነው። ኢየሱስ በራእይ 3:15-16 ላይ በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ፣ ለብ ስላልክ ከአፌ ልተፋ ነው ይለናል። ይሄ ቁጣ አይደለም፣ ልባችንን ስብር ማድረግ እንጂ። ለብ ያለ መንፈሳዊነት እግዚአብሔር ሊለውጠው የማይችል መካከለኛ ስፍራ ነው። ለመፈወስ የሚያስችል ግለት የለውም። ንስሐ ለመግባት የሚያስችል ርቀትም የለውም። ህሊናህን ለማሳመን የሚበቃ ሃይማኖት እንጂ ህይወትን ለመለወጥ የሚበቃ እሳት የለውም። ልክ እንደ ቀዘቀዘ ቡና ነው። ትኩስ አይደለም፣ በረዶም አይደለም፣ ዝም ብሎ የቆመ። እንዲህ ያለውን ማንም አይፈልገውም። ስለዚህ እጠይቅሃለሁ፣ መንፈሳዊ ትጋትህ ሻግቷል? እግዚአብሔርን መከተልን ከውሳኔ ወደ አመቺነት ተቀይሯል? ለኢየሱስ ትደክማለህ እንጂ ከኢየሱስ ጋር ለመቀመጥ ጊዜ ያጣ ማርታ ሆነሃልን? ሉቃስ 10 እኛ የምናውቀውን ምስል ያሳየናል። ማርታ ስራዋን ሁሉ ትሰራ ነበር። ለኢየሱስ ታጸዳለች፣ ታገለግላለች፣ ታደራጃለች። ማርያም ግን ከኢየሱስ ጋር መሆንን መረጠች። በእግሩ ስር ተቀመጠች፣ ቃሉን ተመገበች።
ማርታ ስታጉረመርም ኢየሱስ ማርያምን አልገሰጻትም፣ ማርታን ግን አረማት። ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባት። ሰማኝ እንቅስቃሴ ማለት መቀራረብ ማለት አይደለም። መወጣጠር ማለት ቅድስና ማለት አይደለም። ቤተክርስቲያን እያገለገልክ በመንፈስ ልትራብ ትችላለህ። ጥቅሶችን ልትለጥፍ ትችላለህ። ነገር ግን በጌታ ፊት በዝምታ ተቀምጠህ አታውቅም። ቀኑን ሙሉ የአምልኮ መዝሙር ልትከርት ትችላለህ፣ ግን ሰግደህ አታውቅም። በዚህ ትውልድ ውስጥ ካደረግናቸው አደገኛ ነገሮች አንዱ መንፈሳዊ መረጃን ከመንፈሳዊ ተሳትፎ ጋር ማምታታት ነው። በኢንስታግራም ሰባኪዎችን ስለተከታተልክ ብቻ በሚስጥር ስፍራ ኢየሱስን እየተከተልከው ነው ማለት አይደለም። ስብከቶችን ስለሰማ ብቻ በብቸኝነት ራስን አሳልፈ ሰጥተሃል ማለትም አይደለም። እንደገና ልጠይቅ፣ በዕለት ተዕለት መርሃ ግብርህ ውስጥ መንፈስ ቅዱስ ከምን ጋር እንዲፎካከር አድርገኸዋል? ከኔትፍሊክስ ጋር፣ ከስራ ዝርዝር ጋር፣ ወይስ በስራ ከተጨናነቀ የቀን መቁጠሪያ ነገር ግን ባዶ ከሆነ መሰዊያ ጋር? ስልክህን ሳታቋርጥ ትጎረጉራለህ እንጂ እግዚአብሔርን የምትፈልገው አልፎ አልፎ ነው። ፊልሞችን ትጋታለህ እንጂ ነፍስህን አትመግብም። የእግዚአብሔር መንፈስ በስራ ወይም በቤተሰብ አይቀናም፣ እነዚህን የሰጠ እርሱ ነውና። ነገር ግን በልብህ ይቀናል። ካንተ ጋር ሊገናኝ፣ ጠዋት በጥበብ ሊያናግርህ፣ ማታ ሊያጽናና፣ ቃሉን ሊያበራልህና በሰላም ሊያቅፍህ ይናፍቃል። ነገር ግን በረብሻና በምታውካቸው ነገሮች ላይ ድምፁን ከፍ አድርጎ አይጮህም። ለእርሱ ስፍራ በሌለውና በስራ በተጨናነቀ ህይወት ውስጥ በግድ አይገባም። ለዚህ ነው መዝሙር 46:10 እረፉ እኔም አምላክ እንደሆንኩኝ እወቁ የሚለው። እረፍት ማለትም ዝምታ መለኮታዊ መገለጥ የሚበቅልበት አፈር ነው። ዝምታ የእርሱ ድምፅ እንደ ነጎድጓድ የሚሰማበት መቅደስ ነው። ነገር ግን ይህንን መምረጥ ያለብን እኛ ነን። የተሻለውን እድል እንምረጥ። የማርያምን እድል እንምረጥ። ለጌታ ከሚደረግ ስራ ይልቅ ከጌታ ጋር የምናሳልፍበትን ጊዜ እናስቀድም። ይህንን ስናደርግ እሳቱ ቀስ በቀስ በለሰለሰና በኃይለኛ መንገድ ይመለሳል። ምክንያቱም መንፈስ ቅዱስ ፈጽሞ ጥሎን አይሄድምና። ታዲያስ እሳቱን ማቀጣጠል አቁመን ነበር? ስለዚህ እርሱን የሚያሳዝነውን ነገር እርሱን በሚያስደስተው ነገር እንቀይረው። ምሬትን በይቅርታ፣ ትዕቢትን በትህትና፣ የሥጋ ምኞትን በቅድስና፣ ማጉረምረምን በምስጋና፣ ቸልተኝነትን ደግሞ በትጋት እንለውጥ። ቤታችን፣ ልባችን፣ መርሃ ግብራችን፣ የሐሳብ ህይወታችንና ልማዶቻችን በሙሉ የእርሱ መቅደስ ይሁኑ። አሜን። ሳንለያይ ይህንን እንደ ግል መግለጫችሁና እንደ ትንቢታዊ እርምጃችሁ በኮሜንት መስጫው ላይ ጻፉ። መንፈስ ቅዱስ ሆይ በአንተ ዘንድ የሚገባህን ስፍራ ያዝ። ይሄ የእጅ መስጠታችሁ ምልክት የውስጣችሁ መነሳሳትና የእናንተ እሽታ ይሁን። መንፈስ ቅዱስ እየጠበቃችሁ ነው። በዚህ ጊዜ እንዲጎበኘን ብቻ ሳይሆን እንዲኖር ማለትም እንዲጸና እየጠየቅነው ነው። ከመሄዳችሁ በፊት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና የእግዚአብሔርን ቃል እንዲሰራጭ ማጋራታችሁን አትርሱ። እግዚአብሔር ሁላችሁንም ይባርካችሁ።